ዶናልድ ትራምፕ 1.5 ትሪሊዮን ዶላር የመከላከያ በጀት ሊጠይቁ ነው። የአሜሪካን ፕሬዝዳንት ዶናልድ ትራምፕ ለሚቀጥለው 2027 የፈረንጆች የበጀት ዓመት 1.5 ትሪሊዮን ዶላር ወይም 234 ትሪሊዮን 200 ቢሊዮን ብር በላይ የመከላከያ በጀት ዛሬ አርብ ኮንግረሱን ሊጠይቁ ነው። የበጀቱ መጠን በአሜሪካን ታሪክ ከፍተኛ የመከላከያ በጀት ጥያቄ ነው። ካለፈው ዓመት ጋር ሲነጻጸር የ50% ገደማ ጭማሪ አለው ተብሏል። በዚህም ግዙፍ በጀት ከታቀደ ፕሮጀክት ውስጥ አንዱ ጎልደን ዳም የተሰኘ አወዛጋቢ የሚሳኤል መከላከያ ሲሆን 185 ቢሊዮን ዶላር ተመድቦለታል። በተጨማሪ በበጀቱ የኤፍ-35 ተዋጊ ጀቶች፣ የሎክሂድ ማርቲን ግዙፍ የጦር መሳሪያ አምራቾች ኩባንያ የጦር መርከቦችና የቨርጂኒያ ክላስ ሰርጓጅ መርከቦች ግዢ ተካቷል። በጀቱ በዋናነት በኢንዶ ፓሲፊክ ቀጠና የቻይናን ተጽዕኖ ለመቋቋምና በጦርነቱ ምክንያት ያለቀ የጦር መሳሪያ ክምችት ለመተካት ያለመ ጭምር ነው ተብሏል። ፕሬዝዳንቱ ይህንን ግዙፍ የመከላከያ በጀት የሚጠይቁት ዓለም አደገኛ በሆነችበት በዚህ ወቅት አሜሪካንን የሚመጥንና ጠላቶችን የምትላቸውን ኃይሎች ሊያስፈራራ የሚችል ጦር ለመገንባት ጭምር እንደሆነ ተናግሯል። ትራምፕ ይህ ከፍተኛ በጀት ከውጪ በሚገቡ ምርቶች ላይ በሚጣሉ የታሪፍ ገቢዎች ለመሸፈን ማቀዳቸው ተገልጿል። የዛሬ ትኩስ መረጃችን በዚህ ተጠናቋል። በቀጣይ እስክንገናኝ መልካም ሰናይ